በጣም ብዙ ሰው ከቤተክርስቲያን እያራቀ ያለው በጣም ብዙ ሰው ከእግዚአብሔር እያራቀ ያለው በየቀኑ እያደረገ ያለው ኃጢአት ስለሚያሸምቅ ሰው ነህ፣ ደካማ ነህ። ቅዱስ አፈወርቅ እጅግ ድንቅ ንግግር አለው። መውደቅ አዳማዊ ነው፣ ከወደቁበት አለመነሳት ግን ዲያብሎሳዊ ነው። አዳምም ዲያብሎስም የሰሩት ኃጢአት ተመሳሳይ ነው። አዳምም አምላክ መሆን የፈለገው፣ ዲያብሎስም አምላክ ነው። ሁለቱም ወደቁ። ጉዳዩ የመነሳት ነው። እግዚአብሔር ከመነሳት እንጂ ከመውደቅ ጋር ምንም ታሪክ የለም። ለምን ወደቅ አይልህ። እግዚአብሔር ማረኝ ካላልኮ ሊመራ አይችልም። ምክንያቱም ነጻ ፍቃድ ስለሰጠ ነው። አስገድዶ አስጨንቆ የሚገዛ እግዚአብሔር የለም። እዚህ ቅድም እንዳልነው ያቺ ከእግዚአብሔር እያረቀች ያለችውን ኃጢአት ይዛሃትና እግዚአብሔር እና ሰሪ እንደራርገ በቃ እጅህን ስጠው። በራስህ ታግለሃል፣ አይታያዋ አላሸነፍክም። ብዙ ነገሮች ሞክረናል። ሰርች ራሱ አድርገና ሀውቱ ስቶፕ ብለም ሰርች ታደርግ ትችላለህ። ግን ጹም፣ ጸልይ፣ ንስሐ ግባ፣ ወደ እግዚአብሔር ተመለስ። እንደሚያድንህ ቃል ገብቷል። እግዚአብሔር ደግሞ ያድነናል።